ይሰማኛል። ይድረስ ለአላህ ኡስታዜ ለአላህ ሰላምታ ማቀርበው ምን ብዬ ነው ስላቸው ነብዩላህ ሰለላሁ ዐለይሂ ወሰለም ባቀረቡት መንገድ አሉኝ። አታህያቱ አልሙባረከቱ አጠይባቱ ሊላህ። አላህዬ እኔ ደህና ነኝ፣ ትንሽ ግን ያስለኛል። ማማ ጉንፋን ነው ብላ ዳማከሴ ሰጥታኛለች። እህቴም ደህና ነች። አዲስ የተወለደው ማሂም ደህና ነው። እሱ ሲርበው ያለቅሳል። ማማ ጡት ስትሰጠው ዝም ይላል። ክረምት ስለሆነ ትምህርት ቤት የለኝም። አላህዬ አንተ ሰላም ነህ? እህቴ ጻፍኩትን አይዳ እንደዚህ አይባልም አለችኝ። ለምን ስላት አላህ ሰላምን የሚሰጥ ነው፣ እሱ ሰላም ነው አለችኝ። አላህዬ አንተ ሰላም ነህ? አይተነው ማናውቀው ጦርነት ግን የሀገራችንን በርግድ አድርጎ ብዙ ልጆችን እየገደለ ነው። ደግሞ ማንም ተው ሲለው አልሰማሁም። አላህዬ አንተ ለምን ለጦርነት አትነግረውም? አንተ ሳታውቅ አምልጦ ነው አይደል የመጣው? ጦርነት ለምንድን ነው ልጆችን የሚገለው? ለምንድን ነው እነ ትልቁ አባባና እነ ትልቁ አማማ የሚያካክሉ ሽማግሌዎችን የሚገለው? ጭንቅላት የለውም? አያስብም? ማማና ባባ ቴሌቪዥን ሲያዩና ሲያወሩ ሰምቼ ስለጨነቀኝ ነው ላንተ የምጽፍልህ። ጦርነት ለምንድን ነው ግን እኛ ጋር የሚሄጣው? የሚሄድበት አትሆንም? ደግሞ እኛ እኮ ደሃ ነን። ደግሞ ምግብ ጠግበው ያልበሉ ህጻናት እንደሚጠጣ ነው አሉ። እነሱ ምን እንደማላቸው? እነኛ ጁስ አይጠጡ፣ ኬክ አይበሉ፣ ለስላሳ አያውቁ፣ ወተት እንኳን በደም ሳይጠጡ እኮ ነው የሚገሏቸው። ይሄ ጦርነት የሚባለው አይናይም፣ ጭንቅላቱም አይሰራም። ሁሉንም እኮ ነው የሚገለው። አያቶቻችንን፣ እኛ ህፃናትን፣ እናቶቻችንን። ወንዶች ሮጣ ያመልጣሉ፣ እኛ ግን ወዴት እንሩጥ? የብዙ ልጆች ቤት ተቃጥሏል። ከለበሱት ሌላ ያላቸው ልብሳቸው እዛቸው ቤታቸው ተቃጥሎባቸዋል። የሚበሉት የላቸውም። እህቶቻቸው፣ ወንድሞቻቸው፣ እናቶቻቸው ተገለውባቸዋል። የት ይሄዳሉ? አላህዬ ጦርነቱን ሸሽተው ብቻቸውን ሲሄዱ ጅብ ቢበላቸውስ? ደግሞ ይርባቸዋል። ማንም ሰው ሳይደርስላቸው ርቧቸው ቢሞቱስ? አላህዬ ለምን ለጦርነትን አትገለውም? ሁሌ ጦርነትኛ ህጻናት ላይ ጨካኝ ጭራቅ ነው። የፍልስጤም፣ የሶሪያ፣ የሊቢያ፣ የኢትዮጵያ ህጻናት ትልልቅ የሚመስሉ ሰዎች ሲገሏቸው ሳይ በጣም እናደዳለሁ። መሳሪያ የሚሸከሙ ሰዎች ግን ጭንቅላት የላቸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጦርነት ጊዜ ህጻናትና ትላልቅ ሰዎችን አትክልቶችን ተንከባከባቸው ብለዋል ብሎ ባባ ነግሮኛል። አላህዬ ነብዩ ላካቸውና ጦርነቱን ይቆጡት፣ ህፃናትን አትግደል ይበሉት። እሳቸው ብቻ ናቸው ለኛ የሚያዝኑልን። እንደሳቸው የሚጠመጥሙትና ጺማቸው የሚረዝም ሰዎች ለምን ጦርነቱን አይቆጡትም? ግን እነሱ ይፈራሉ እንዴ? ልክ እንደ ነብያችን ህፃናትን ይወዱ ማለት ነው። ከወደዱ ለምን ህፃናትን አትግደሉ፣ መጣላት ከፈለጋችሁ ጫካ ሄዳችሁ ተጣሉ አይሏቸው? አላህዬ እኔ ግን ይሄን ሁሉ ማየት አስጠልቶኛል። ብዙ ሰዎች ያደባድባሉ እንጂ አያገላግሉ። ደግሞ እኮ አላህዬ የሚጣሉት አንድ አይነት ሰዎች በጣም የሚመሳሰሉ ሰዎች እኮ ናቸው። ፊልም ላይ እንዳሉት ቫምፓየሮች ምናምን እኮ አይደሉም። መነጋገር እኮ ይችላሉ። ለወንበር እኮ ነው የሚጣሉት። ወንበር ደግሞ ምን ያጣላል? እዚህ ጋር እዛ ጋር አይቀመጡም። እኔና ጓደኞቼ ቶሎ አሳድገን እና አላህዬ ብዙ ወንበር ሰርተን እንሰጣቸዋለን። አንዳንዴ ለሀገር ነው ሲሉም ሰማው። ሀገሩ ከመተለቁ እኮ በጣም ሩቅ ነው። ለምን ይጣላሉ ግን? እኔ እኮ ብዙ ጫካዎች አይቼ ነበር። አያቴ ጋር ስሄድ ተራራው፣ ወንዙ ማንም እኮ አይኖርበትም። ታዲያ ለምን አልበቃቸውም? እዛ አይኖሩ? ይህንን ደብዳቤ የምጽፍልህ ለማሚ ጦርነት የሚያሸንፈው ማነው ስላት ሰላም አለችኝ። ሰላም ለምን አይመጣም ስላት አላህ ጋር ነው አለችኝ። ታዲያ ለምን ላላህ ትነግሪም ስላት አንቺ ንገሪው ይሰማሻል አለችኝ። ከዚያ ጻፍኩልህ። ስጨርስ ለባባ ለአላህ ስጥልኝ ስለው እኔ ስራ ረፍዶብኛል ራስሽ ወስደሽ ስጪው አለኝ።
ለማሚ ለአላህ ደብዳቤውን ልሰጠው ስለሆነ መስጊዱ ሰጂን ስላት እሺ ብላ እስካሁን አልወሰደችኝም። ግን ከኡስታዝ ጋር ሲያወሩ ሰማኋቸው። መስጊዶቹ ተከፋፍለዋል ለየትኛው ንስጥ ሲሉ ሰማኋቸው። አላህዬ ሁሉ መስጊድ ያንተ ቤት አይደለ? እሺ የት መጥቼ ልስጥ? አቤት እሺ መጣው። ነይ መክሰስ ቢ በቃ አትወስደኝም ማለት ነው። መክሰስ በላን፣ ቁርአን ቀራን፣ ባባ ሲመጣ እራት በልተን እንተኛለን ማለት ነው። እንኩ በቃ እናንተ ስጡልኝ እንኳ እናንተ አላህ ጋር አትሄዱም ማለት ነው። ምን አለ ብታደርሱልኝ? አይ ዲና እሺ መጣው። አንተ ግን ሰምተኛል አይደል? እንኳን እንደሱ አልሆንክ። አልሐምዱሊላህ